ሰላም እንዴት ናችሁ? ዛሬ ኦን ቢሃፍ ኦፍ የሚል በቋንቋ እንዴት መጠቀም በእንግሊዝኛ ቋንቋ እንዴት መጠቀም እንደምንችል አሳያችኋለሁ። ኦን ቢሃፍ ኦፍ ማለት በአንድ ድርጅት ወይ ተቋም ተወክላችሁ ስትናገሩ፣ ቤተሰብን ወክላችሁ ስትናገሩ፣ ጓደኛንም ሊሆን ይችላል ወክላችሁ ስትናገሩ ኦን ቢሃፍ ኦፍ የሚል ትጠቀማላችሁ ማለት ነው። ይሄ ነው ፎርማል ላንጉጁ። ኢንስቴድ ኦፍ ሴይንግ ኢን ዘ ኔም ኦፍ ኢን ዘ ኔም ኦፍ እንዳትሉ እሱን ሌላ አጠቃቀም አሳያችኋለሁ። ሶ ኦን ቢሃፍ ኦፍ አዝ ሪፕሬዘንታቲቭ ኦፍ ሰምዋን እንደማለት ነው። አንድን ሰው ተወክላችሁ ወይም አንድን ድርጅት አን ኦርጋናይዜሽን ኦር ኤ ቲም ይለናል ማለት ነው። ሉክ አት ዲስ ኤግዛምፕል ኦን ቢሃፍ ኦፍ ዘ ስቱደንትስ አይ አፖሎጃይዝ ቲቸር መምህሩን በተማሪዎች ስም ይቅርታ ጠየቅኩት ማለት ነው። ኦን ቢሃፍ ኦፍ ማይ ካምፓኒ I would like to appreciate the workers' performance. በኩባንያ ስም የሰራተኞችን አፈጻጸም እጅግ ማመስገን እፈልጋለሁ። Don't say in the name of for formal English. Instead, use on behalf of. Means in the name of my organization, in the name of my family, or others. So instead of saying in the name of, you better say on behalf of. እንዳትረሱ ይሄን። እስኪ ይህችን አክቲቪቲ ስሩ። የሆነ ድርጅት ወክላችሁ ለስብሰባ ተሳታፊ ምስጋና አቅርቡ። በወንድም ወይ በእህት ወይም ደግሞ በቤተሰብ ጥፋት ጎረቤትንስ እንዴት ነው ይቅርታ የምትጠይቁት? ራሳችሁ እንደተወካይ አድርጋችሁ ማለት ነው። ሰብስክራይብ አድርጉ። እንዲህ አይነት ቪዲዮዎችን ደጋግሜ ያመጣላችኋለሁ። አመሰግናለሁ።